እሺ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እዩት ነኝ ከጆርዳን። እስኪ አንዳንድ እህቶች ሲጠይቁ የነበሩትን ጥያቄ ልመልስላችሁ ዛሬ ስለ ትራንስፖርት ጉዳይ ማለት ነው። ፍላይት በረራው ምን እንደሚፈቅድና እንደማይፈቅድ ብዙ ልጆች ስለማያውቁና ብዙ ጊዜ ስለሚጠይቁኝ ይሄን ነገር ልመልስላችሁ ዛሬ። እሺ በመጀመሪያ ፍላይት ለመብረር አቋራጩ እንዴት ነው? ያው ሰዎቹ ራሳቸው ኦንላይን ይቆርጣሉ። ኦንላይን ሲቆርጡ ርካሽ ነው እና ቀደም ብለው ከአንድ ወር በፊት ወይንም ከሁለት ወር ሲቀረው የሚቆርጡ ከሆነ ትኬቱ ርካሽ ነው። ቀኑ ደግሞ እየጨመረ ወደዚህ እየመጣ ሲሄድ ወይንም ደግሞ እናንተ የምትበሩበት ቀን እየቀረ አንድ ሳምንት 15 ቀን ምናምን እየቀረው ሲሄድ ደግሞ የሚቆረጥበት ብር እየጨመረ ይሄዳል ማለት ነው። ስለዚህ ምን ለማለት ፈልጌ ነው? በአጠቃላይ ከምትሄዱበት ቀን አንድ ወር ወይንም ሁለት ወር ቀደም ብላችሁ የምትቆርጡ ከሆነ ዋጋው እርካሽ ይሆናል ማለት ነው። እሺ በመቀጠል ደግሞ ስንት ሻንጣ ነው ይዘን የምንሄደው? ስንት ስልክ ነው የሚፈቀደው? ስንት ላፕቶፕ ነው የሚፈቀደው? በተለይ ደግሞ የሻንጣ ኪሎ ብዙ ልጆች የምትሸወዱበት ነገር ሻንጣ ላይ የምትይዙት ነገር ነው እና ምን መያዝ እንዳለባችሁ ነግራችኋለሁ ማለት ነው። እሺ አሁን ወደ ሻንጣው ስንሄድ ሻንጣ 46 ኪሎ ነው አጠቃላይ። በእጃችሁ ደግሞ ከ7 እስከ 10 ኪሎ ነው የሚፈቀደው። 46 ኪሎ ግን አንድ ላይ አይደለም። በአንዱ 23 በአንዱ 23 46ቱ አንድ ላይ አይሆንም። እሱን አያሳልፉላችሁም። ስለዚህ አንድ ተለቅ ያለ ሻንጣው ላይ 23 ኪሎ አንዱ ላይ 23 ኪሎ ከዛ እንዳያልፍ ሁለት ሻንጣ ማለት ነው የምታደርጉት። ከዛ በተረፈ ደግሞ እንደዚህ ተጎታች በእጅ ሚያዝ መጠኑ አነስ ያለ ብዙም ያላነሰ በጣም ደግሞ ብዙ ትልቅ ያልሆነ ትልቅ ከሆነ እሱንም አያሳልፉላችሁ። ውስጥ ያለውን ልብስ አውጥታችሁ በፌስታል እንድታደርጉ ነው የሚያደርጉት እንጂ ሻንጣውን አያሳልፉትም። እኔ ስላጋጠመኝ ነው። ስለዚህ አነስ ያለ ሻንጣ ውስጥ ቢያንስ ከ7 እስከ 10 ኪሎ ትይዛላችሁ። ከዛ በተጨማሪ ግን ስልክ የፈለጋችሁትን መያዝ ትችላላችሁ። ላፕቶፕ አንድ፣ ስልክ የሚፈትሽ የለም። የያዛችሁትን ገንዘብ የሚፈትሽ የለም። ሜቢ ደግሞ ካሁን በኋላ ካልተቀየረ በስተቀር እንደዛ ነው እና ይሄንን ነገር አስተካክሉ። ኮተት አታብዙ ፕሊዝ። በቃ ብዙ ልጆች የሚሆነውንም የማይሆነውንም ኮተት ተሰበሰቡና መጨረሻ ላይ ኤርፖርት እዛው ትታችሁ